ومدرني تكبر فاسقا ومدرني تكبر فاسقا تهاتبا بدم كريستوس تهاتبا بدم كريستوس ቅዳም ስዑር ትባላለች። በተለየ ስሟ ቅዳም ስዑር ማለት የተሻረችው ቅዳሜ ማለት ነው። ምክንያቱም ቅዳሜ ሰንበት ናት በአይሁድ። በአዲስ ኪዳን ደግሞ ቅዳሜና እሑድን እንደ አንድ ዕለት አድርገን ነው የምናከብረው ሰንበት ብለን ማለት ነው። የቀደመችውንም ሰንበት እናከብራለን፣ የአዲስ ኪዳኗንም የክርስቲያኖች ሰንበትም እናከብራለን። ግን በዚህ ዕለት ግን ቅዳሜ ትሻራለች። በሁለት መንገድ ትሻራለች። አንደኛ በጾም ትሻራለች። የሚያከፍሉ ሰዎች ይጾሙባታል ማለት ነው። ማናከፍል ሰዎችም ቅዳሜን እንጾማለን። ቅዳሜ ጾም ነው፣ እንደሌላው ቅዳሴም የለም፣ ፍስኩም ገና ነው ማለት ነው። ሁለተኛ በተለይ በገጠር አካባቢ ከትንሣኤ ጋር በተገናኘ ስራ ይሰራባታል። ልብስ ያጥባሉ፣ ወፍጮ ያስፈጫሉ። በሌላ ጊዜ የማይፈጨው ማለት ነው። በሌላ ጊዜ የማያደርጉት ነገር በሙሉ ያደርጋሉ። የተሻረች ቅዳሜ ስለምትባል ማለት ነው። የሌሊቱ ስርዓት በመኃልየ ሰሎሞን ምንባብ እንደሚጀመር ሊቃውንቱ ይናገራሉ። ሌሊት ቅዱስ ያሬድ ባስቀመጠው ስርዓት መሰረት ማህሌቱ በተገቢው የሊቃውንቱ ስርዓት ከተፈጸመ በኋላ ጠዋት ላይ አቡንና መዋሲቱ ከደረሰ በኋላ ውዳሴ ማርያምም በዜማ ከተደረገ በኋላ ያ ሲያበቃ ካህናቱ ገብረ ሰላመ በመስቀሉ ብለው ዘምረው አመስግነው፣ እኛ ግብረ ሰላም የምንለው በልምድ ማለት ነው፣ ሰላምን አደረገ በመስቀሉ ሰላምን አደረገ የሚለውን ያንን ከተናገሩ በኋላ የምስራቹን ያውጃሉ ማለት ነው። ምክንያቱም ምንድነው ለ5500 ዘመን በዲያብሎስ ሲረገጡ ሲቀጠቀጡ የነበሩ ነፍሳት ከሲኦል መውጣታቸውን ሊቃውንቱ ወይም ቤተክርስቲያናችን ታበስረናለች። ለዚህም ቄጤማ ይታደለናል። ቄጤማውን ከባረኩ በኋላ ያ ቄጤማ ይሰጠናል። ያንን ቄጤማ ይዘን ወደ ቤታችን እንሄዳለን። አንዳንዶቹም ግንባራቸው ላይ ያስሩታል፣ አንዳንዶቹ በራቸው መግቢያና መውጫ ላይ ያስሩታል። የምስራች የሚለውን ቃል በዛ ይሳተፋሉ ማለት ነው። ይሄ እንግዲህ ቄጤማ ከኖህ ዘመን ጋር ያለውን ታሪክ ያመጣል። ቤተክርስቲያናችን የምትለው በዚህ ጊዜ ያንን ነው የምታስታውሰው። ምሳሌነቱ እዛ ላይ ተሰርቷል። አማናዊ የሆነውን ነገር ደግሞ አሁን ትነግረናለች ማለት ነው። ለ40 ቀን በምድር ላይ ውሃ የጥፋት ውሃ በነበረበት ጊዜ የውሃውን መጉደል አለመጉደል ለማወቅ ኖህ በመጀመሪያ ቁራን ነው የላከውና ቁራ